ጤና ይስጥልን የተከበራችሁ የአማራ ኪንግ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ወሬዎችን። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አጣለች ሲል ብፁዕ ወቅዱስ አቡነ ማትያስ አስታወቁ። የአማራ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በተቆጣጠረባቸው አካባቢዎች ህዝባዊ ውይይት እያካሄደ መሆኑን አስታወቀ። በምስራቅ አማራ ቀጠና አካባቢ የሚንቀሳቀሰው የፋኖ አባላት በመንግስት የጸጥታ ኃይል ላይ የደፈጣ ጥቃት ማድረሱን አስታወቀ። በአፋር ክልል ህዝባዊ እምቢተኝነቱ ተጧጡፎ ቀጥሏል። እርቦናል፣ ተጠምተናል፣ ደሞዝ ይከፈለን። የገወኒ ከተማ ሰራተኞች በአፋር ክልል ገወኒ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ድምፅ አሰምተዋል። በመረጃ ሰዓታችን እናጋራችኋለን። ብልጽግና በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጅ ከፍተኛ ንትርክ መፈጠሩ ተሰምቷል። ዝርዝሩን እናጋራችኋለን። በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታ እና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር ተጠየቅም። እነዚህንና ሌሎችን መረጃዎችን ይዘናል። የተከበራችሁ ውድ የአማራ ኪንግ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎች መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አጣለች ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈተ ሕይወት የተሰማቸውን ሐዘን ገለጹ። እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህ ምስክር ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠየቁት ወዳጅ የትውልድ አባት የሆኑ የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ ብለዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አጣለች ሲሉ ገልጸዋል። ይህንንም የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ያሉት ብፁዕ ወቅዱስ አቡነ ማትያስ አያይዘውም ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን ተመኝተዋል። የአባታችን እረፍት አስመልክቶ ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ በእምነታቸው የከበሩት በአባትነታቸው ብዙዎችን ያፈሩት በእውቀታቸው ብዙ የቸሩት ልዩ አባታዊ ገጽታና ስብዕና ያሳዩን ታላቅ የሃይማኖት መምህርና አባት በሁላችንም ዘንድ የተወደዱት ክብር ዶክተር ሐጂ ዑመር እንድሪስ ወደ አሂራ ሂደዋል። አብይ አህመድ በማንነታቸው ምክንያት በአደባባይ ምሎ ክህደት የፈጸመባቸው ብሎም ገፍቷቸው የመጨረሻ ዘመናቸው በቅሬታ ያሳለፉት የሁሉም ኢትዮጵያ ደግ አባት ተቀዳሚ ሙፍቲ ዶክተር ሐጂ ዑመር እንድሪስ ወደ አሂራ መሄድ የብዙ ወገናችንን ልብ የሰበረ መርዶ ሆኗል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በሙስሊም በክርስቲያኑም ኢትዮጵያዊ ሁሉ በክብርና በሞገስ የታወሱ የሚኖሩ ደግ አባት ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ከእምነት አባትነታቸው ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በርኅሩህ አባታዊ ግብራቸው የአማራን ሕዝብ የሞራል ልዕልና ያሳዩ በመሆናቸው ትውልድ ሲዘክራቸው ይኖራል። የአማራ ፋኖ ብሔራዊ ኃይል ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸው መጽናናትን እየተመኘ በአባታችን እረፍት የተሰማን ሐዘን ይገልጻል ሲል ባወጣው መግለጫ አስታውቋል። ወደ ሌላው መረጃችን ስናልፍ የምስራቅ አማራ ኮር 1 ኮር 2ና የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ፣ መድፍና ቢኤም እንዲሁም ጀትና ድሮን በስፋት የተጠቀመ ካለው ብልጽግና ጦር ጋር ከባድ ትንቅንቅ ተጋድሎ እያደረገ ድል እያስመዘገበ ይገኛል። በዘመቻ አባናደው ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት ፋሺስቱ የብልጽግናው አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጀትና ድሮን በስፋት የተጠቀመ ብዙ ግንባር ማጥቃት እያደረገ ሲሆን በሚኒሊክ እዝና ናብስቱ በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛል ሲል ገልጿል። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች ያመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮበለለ ፋኑን እየተቀላቀለ ስላስቸገረው ያለ እረፍት ግዳጅ እያስገባው ያለ ሲሆን ምሽግ ለቆና ተዳክሞም ባለበት ሁኔታ ባይባው እና በበረሃ ማርያም ላይ በተደረገ ከባድ ውጊያ ከባድ ሰብአዊ ኪሳራ ደርሶበታል። በሌላ የተጋድለው መረጃ ተኩለሽ ግንባር ልዩ ቦታው
አክባም ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱ ማወቅ ያልተቻለ በዲሽቃ የሚታጀብ ከፍተኛ የመከላከያ አመራርን ከነአጃቢዎቹ ተሰውተዋል። ማንነቱን ስንደርስ የምናሳውቅ ይሆናል ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። ወደ ሌላ መረጃችን ስናል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የልጅ ኢያሱ ኮር የጎፋ ክፍለ ጦር አካል የሆነው ከመክት ሻለቃ በተወጣጡ ፋኖች ጥቅምት 9 2018 ዓ.ም በደቡብ ወሎ ዞን አልቡኮ ወረዳ ጫጮ በተባለ ቦታ ላይ የፖለቲካ አመራር አጀው ይጓዙ በነበሩ የአድማ ብተና አባላት ላይ በተወሰደ እርምጃ አንድ ጓድ የአድማ ብተና አባላት እስከ ወዲያኛው ሲሸኝ ከ5 በላይ የሚሆኑት ቆስለው ወደ ደሴ ሆስፒታል ተወስደዋል ሲል አስታውቋል። በዕለቱ ታስቦ የነበረው ህዝብን የማደናገር የብልጽግናው ስብሰባ እንዲበተን ማድረጉን የክፍለ ጦሩ ህዝብ ግንኙነት ስልጣን የሱፍ ተናግሯል። ወደ ሌላ መረጃችን ስናልፍ በሁለት ብርጌድ ያለውን የቀጠና ግንኙነት ይበልጥ አጠናክሮ ለማስቀጠል ውይይቶች ተካሂደዋል። በአፋብአ ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ሁለት ብርጌዶች አባኮስተር ብርጌድና ደባይ ጮቄ ብርጌድ በቀጠናው ትስስር አማካይነት ጥልቅ ውይይትም አድርገዋል። የአባኮስተር ብርጌድ አንደኛ ጥቅል ሻለቃ 4 ሻለቃ አመራሮችና ደባይ ጮቄ ብርጌድ ስር የሚገኙ የሻለቃ ወታደራዊ አዛዥ በቀጠናው ግንኙነት ባካሄዱት ውይይት የአማራን ህዝብ ለማጥፋት ሌት ከቀን እየሰራ የሚገኘው የብልጽግናው መንግስት ጡት ቆራጩን ሰራዊት ለማጥፋት በሚደረገው የህልውና ትግል በቀጠና በማስተሳሰር የሚሰሩ ስራዎች እንደሚቀጥሉም ገልጸዋል። በውይይቱም የተገኙት የሁለቱ ብርጌዶች ቀጠና ትስስር ኃላፊዎችና የሻለቃ አመራሮች እንደተናገሩት በሁለታችን ቀጠና የሚገኙ ደጀኑ ህዝባችን በማስተሳሰር የህዝባችን ፍላጎት በማስቀደም ይህንን ጡት ቆራጭ የአብይ አህመድ አገዛዝ እስከ ወዲያኛው እንገረስሰዋለን ሲሉ ተናግረዋል። በተመሳሳይ አስደማሚ የህዝብ መድረክ የታየበት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ውይይት አካሄደም። እንደሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝባዊ ውይይቶችን እንመክራለን፣ እንወያያለን፣ እናደራጃለን በሚል በሚያስተዳድራቸው ቀበሌዎች ህዝባዊ ውይይቶችን አድርጓል። ይህ በእንዲህ እንዳለም በአገዛዙ በተለይም ስልጣን ከያዘ ከማግስቱ ጀምሮ በኢፍራታ ግድም ወረዳዎች ያለ የሌለውን በትር ሲወጣ የቆየ መሆኑ የሚታወቅ ነው። ሆኖም አፋብአ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በስሩ በሚገኙ የአጼ ይኩኖ አምላክና የ7 ለ7 ክፍለ ጦር በሚያስተዳድራቸው ቀበሌዎች ተከታታይነት ያላቸው ህዝባዊ ውይይቶችን ያሳምነው እዝ አመራሮች በተገኙበት እየተደረገ ይገኛል። በዚህ በአግላ በማጂቲ ቀበሌና በመስቀል በር አረብ ገበያ የአፋብአ ደቡብ አማራ ቀጠና ያሳምነው እዝ ምክትል ፖለቲካ ዘርፍ መምሪያ ኃላፊ አርበኛ ኤፍሬም ባየና የኮሩ አመራሮች እንዲሁም የ7 ለ7 ክፍለ ጦር አጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት ሰፋ ያለ የህዝባዊ አደረጃጀት የህዝብን መድረክ በማዘጋጀት ከውጊያ ጎን ለጎን ከማህበረሰቡ ጋር የውይይት መድረክ አካሂዷል። በመድረኩም በሃይማኖት አባቶች አማካይነት በሃይማኖታዊ ስነ ስርዓት የተከፈተ ሲሆን በዙ ምክትል ፖለቲካ መምሪያ ኃላፊ አርበኛ ፋኖ ኤፍሬም በ7 ለ7 ክፍለ ጦር አስተዳደር ኃላፊ አርበኛ ደመላሽ ደመቀ ስለ ፋኖ ወቅታዊ ቁመና ሰፋ ያለ ገለጻም የተደረገ ነበር። የኮሩ አመራሮች የህዝብን አደረጃጀትን በተመለከተ ጠለቅ ያለ ግንዛቤ ለህዝቡ በመስጠት እየመሩ የሄዱ ሲሆን አሁናዊ የፋኖ ቁመና ግንዛቤ ከመፍጠር ባሻገር በቀጠናው ያሉ አንዳንድ የመልካም አስተዳደር ችግሮችን መፍታት ችለዋል። የሁለቱ ክፍለ ጦር አመራሮች ለነጻ የቀጠና አስተዳደር አጭር ስልጠና በመስጠት ግዳጃቸውን ህዝቡ ራሱን በራሱ እንዲያስተዳድር ከዚህ በፊት ብአዴን ወላጅ የሆነው ብልጽግና በሚያስተዳድርበት ጊዜ አንድም ቀን እንደዚህ አይነት መድረክ ያላደረገና ከቀበሌ አስተዳደር እስከ ጸሐፊ ከጸሐፊ እስከ ፍርድ ሸንጎ የአገዛዙን ስርዓት የሚቀበሉ ዓላማና ተልዕኮ ያላቸው ራሱ እከሌ ትሆናላችሁ ብሎ ይመርጥ የነበረ ቢሆንም አሁን ግን የአማራ የቁርጥ ቀን ልጆች በሚያስተዳድሩት ቀጠና ህዝቡ ራሱን በራሱ እንዲያስተዳድር የአደረጃጀት ግንዛቤ በመውሰድ ለዚህ ስላበቃችሁ ሐሳባችሁን በነጻ እንድትገልጹ ላደረጋችሁ ልጆቻችን ክብርና ምስጋና ለእናንተ ይገባል በማለት ያሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦርና የአጼ ይኩኖ አምላክ ጦር አመራሮች እናመሰግናለን። እኛም ዛሬ ለዓመታት ስንናፍቅ የነበረውን የመኖር ነጻነት ስላደላችሁን ፈጣሪ ከእናንተ ጋር ይሁን፣ ለድል ያብቃችሁ በማለት አመስግነው ህዝብም ይሆነኛል የሚለውን መሪ በመምረጥና የተመረጡት የቀበሌ አስተዳደር ምክትል አስተዳዳሪ፣ ሴቶች ጉዳይ፣ ፍርድ ሸንጎና ወጣቶች ጉዳይ በሙሉ ቃለ መሐላ በማግባባት ለመረጣቸው ህዝብ በታማኝነት ለማገልገል በአንድ ድምፅ ቃል በመግባት መድረኩን በሃይማኖት አባቶች ጸሎት ተጠናቋል። ህዝባዊ አመፅ በአፋር ተጧጥፎ ቀጥሏል። እርቦናል፣ ጠምቶናል፣ ደሞዝ ይከፈን። የገወኒ ከተማ ሰራተኞች በአፋር ክልል ገወኒ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ድምፅ አሰምተዋል። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉ ታይተዋል። መንገድ ከመዝጋት ውጭ
በተሽከርካሪዎች በተሳፋሪው ላይ ምንም ችግር አልደረሰም። ጥያቄያቸውን በሰላማዊ መንገድ አቅርበዋል። ጥያቄያቸው የ2017 ዓ.ም በጀት ዓመት ያልተከፈለን ደሞዝ ይከፈን የሚል ነው። የመንግስት ሰራተኞችና ቤተሰቦቻቸው የያዙትን መፈክር ይሁንን ያሳይ ሰራተኞች ተቃውሞ ካሰሙ በኋላ አሁን ላይ መንገዱን ከፍተውታል። ከደሞዝ አለመክፈል በተጨማሪ የውሃ ችግርና የመልካም አስተዳደር ችግር ያመጹ ምክንያት ናቸው። አብይ አህመድ ደግሞ አንድ የድሮን ተተኳሽ 77 ሚሊዮን ዶላር እየገዛ ህጻናት ላይ እያርከፈከፈ ነው። አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጅ ብትንትን ወጥቷል። የአፋብአ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ጥቅምት 10 2018 ዓ.ም ከገደብዬና ከዳባት ከተሞች ተወጣጦ ወደ ሜጦ በጠዋት ያቀናው የመንግስት የጸጥታ ኃይል ላይ ዕዙ በተርቦች ተገርፎና ተዋርዶ ሙትና ቆስለኛ እያንጠባጠበ ተመልሷል። በአውደ ውጊያው የጎንደር የበጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፉ ብርጌድ አባላት በጀግንነት ካገዛዙ ወንበር አስጠባቂ ጋራም ሽመልስ አብዲሳ ጥሬ ስጋ እያበላ አዘጋጅቶ ለምድ አልብሶ ወደ ቀጠናው ያስገባው የኦሮሚያ ልዩ ኃይል አባላት በቀይ ጥይት እንደ በዓል ሰንጋ ተዘርረዋል። የጎንደር የበጋሻው ክፍለ ጦር አባላት በአውደ ውጊያው 10ን ሞት 6ቱን ከባድ እስከ ቀላል ቁስለኛ ሲያደርጉ ጠላት ፈርጥጦ ወደ መጣበት ተመልሷል። መንግስት ከተለያዩ አህዶች ሰባስቦ በአዲስ አንድ ዕዝ ለማቋቋም ደፋ ቀና እያለ ባለበት ወቅት የደረሰበት ምት ከፍተኛ ድንጋጤ ውስጥ ከቶታል። በኢትዮጵያ እየተባባሰ የመጣውን የፖለቲካ ጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር ተጠየቀ። የተለያዩ የፖለቲካ ድርጅቶች መሪዎች፣ የትጥቅ ትግል ተፋላሚ ቡድኖች ተወካዮችን፣ ምሁራንና አክቲቪስቶች የተካተቱበት ተቆርቋሪ ኢትዮጵያን የተሰኘ ስብሰባ ትናንት እሁድ ጥቅምት 9 ቀን 2018 ዓ.ም በኔዘርላንድስ አምስተርዳም በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውሶች ዙሪያ ያተኮረ ስብሰባ ማካሄዱ ገለጸ። የስብሰባው ተሳታፊዎች ለአዲስ ስታንዳርድ በላኩት መግለጫ ስብሰባው በነሐሴ ወር 2017 ዓ.ም በአሜሪካ የተካሄደው ተመሳሳይ ውይይት ተከትሎም የፖለቲካ ሽግግር አስፈላጊነት፣ የፖለቲካ ችግሮች አፈታት መርህና ሂደት ወደ ዘላቂ ሰላም ሽግግር እንዴት እንደሚቻል አፍራሽ የሆኑትን የውጭ ጣልቃ ገብነትና ተጽዕኖ እንዴት መቋቋም እንደሚገባ ለመምከር የተዘጋጀ መሆኑን አመላክቷል። የተከበራችሁና የተወደዳችሁ የአማራ ኪንግ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩን ጊዜ ተመኘሁ። ጤና ይስጥልኝ።